ለሚቀጥሉት 24 ሰዓታት ዛሬ ጎዳና ላይ መሰረፍ ይሆናል። አሁን ያለሁት እንግዲህ ጀሞ ነው። ከበላሁኝ አፕሮክሲሜት 6 ሰዓት ሆኖኝ ታዲያ ሌሊቱ ከመምሻቱ ግን እነዚህን 4 መሰረታዊ ነገር ማድረግ ይኖርብኛል። ምግብ፣ መጠለያ፣ ገንዘብና ለብርድ የሚሆን ጃኬት። ታዲያ በእነዚህ 24 ሰዓት ውስጥ እነዚህ 4 መሰረታዊ ነገሮችን ማድረግ እችላለሁ ወይስ አልችልም? ቆይ በዚህ ቪዲዮ ጎዳና ላይ ምግብ ከመፈለግ ጀምሮ ጎዳና ላይ እስከ ማደር ደርሰናል። አሁን እንግዲህ ተኝተናል። ፋይናሊ ውጪ ነው ያለን። በጣም ነው የሚበርደው። ታዲያ ሌሊት ላይ ምን ተፈጥሮ ይሆን? ይሄ የማታው ዓለም ነው። እስኪ ከጧቱን ጀምር። ከተጀመረ ማለት ነው ገና ፕሮባብሊ በደቂቃዎች ነው የሚቆጠረው። ገና ሰዓታት እንኳን አሉኝ። ሉክ ሃው ማች ጎዳናችን ለበሰል ኦሬዲ አሁን ነክቷል። እናም እኔ ቁርስ አልበላሁም። ስለዚህ አሁን በሆቴሎች ላይ የተረፈ ምግብ ካለ እሱን ፍለጋ መንገዴን ጀምራለሁ። በምግብ ፍለጋ 1 ሰዓት የሚያክል ከባከንኩ በኋላ ሐሳቤን ለምን ስራ አልሰራም በማለት ቀየርኩት። እዚህ ያለኝ አማራጭ ምንድነው? እዚህ ያለውን እጄ ጋር ያለውን ልብስ ይሄንን ቀድጄ ከዛ በኋላ ለመኪና ሞልበላል ከቻልኩኝ ምግብ ካገኘኝ 10 ብርም 20 ብርም ብዬ ምግብ መግዛት ነው። ካልሆነ ደግሞ እንደሚሆነው ነው። ቻናል ክትመስለኝሽ ተበቃ ይህን ታክሲ ሹፌር ልወልወልልህ ብዬ በጠየቅኩ ጊዜ አይ ይቅርብኝ ብሎ 50 ብር ሰጥቶኝ ብቻ እንዳትቀምበት ብሎ ወደ ስራው ቀጠለ። we made money the first money we make ስለዚህ ምግብ ምን በላበት ነው ይችላል። ስለዚህ ገብተን ዳቦም ካለ ቁጭመን ነገር ካለ ነው ዋይት አላ ዋይት ለመጀመሪያ ጊዜ በራሴ ብር ምግብ ስገዛ ትዝ ያለኝ ነገር ቢኖር ከጓደኞቼ ጋር ተሰብስበን ቤት በትርኢት ቀርቦልን የምንበላው ያ ሁሉ ምግብ ከእናቶቻችን መሶብ እንደሆነ ሳስብ በጣም ገረመኝ። ሪስፔክት ለእናቶቻችን። በዚህ አጋጣሚ የመጀመሪያውን ቻሌንጅ አሳክተነዋል። ሁለተኛው ደግሞ እስኪመሽ ድረስ ለብርዱ ጃኬት ለመግዛት ገንዘብ ማግኘት ይኖርብኛል። ለሱም መኪና ሞልወል ስራ ጀምሬያለሁ። የጎዳና ላይፎች ውስጥ አንዱ መቆሸሽ ላይክ ሊትራሊ ትቆሻለሽ። ፋክት በቃ ስለዚህ መቆሸሻቸው አይቀርም። እያቸው አንዳንዴ ኮድም ያስመስላል። ይህንን ውሃ ቅድም እየተገዛልኝ ነው ውሃ ሙሉን አድርጌ መኪና ሞልወል ይችል ነበር መስቶ ውሃ እያደረኩኝ ማለት ነው። ግን በቃ ጨረስኩ። ስለዚህ ምን እንደው ማድረግ ያለብኝ ነው ይሄን ውሃ ጨርሼ ለአንድ ሰው ውሃ እስቲ ጥሉልኝ ብዬ ሞልቼ ማለት ነው አታለኝ ነው። ፎርድ መኪና ይቺ የፎርዱ መኪና ለወለሲ ትራፊክ አይለቆም። ያሳዝናል።
ለ2 ሰዓታት ስራ ፈለኩኝ፣ ነገር ግን ላገኝ አልቻልኩኝም። በዛ መሃልም በጣም የረሃብ ስሜት እየተሰማኝ መጣ። እናም ምንም አይነት ምግብ ማግኘት ስለማልችል 2 ስራ በሰራሁባቸው 15 ብሮች ሸንኮራ ገዝቼ መብላት ጀመርኩኝ። እየበላሁም ከአንድ ዛፍ ስር ጥግ ስር ሆኜ እንቅልፍ አሸለበኝ። ከእንቅልፌ እንደተነሳው በትንሽ ጉዞስ መሃል አንድ መንገደኛ በእጁ የያዘውን ትራፊ ምግብ ሰጠኝ። የሳይ ምግብ አግኝተናል። ፋይናሊ ምግብ አግኝተናል። እግዚአብሔር ይመስገን። ምግባችንን አሁን እንግዲህ የጎዳና ካሉት ልጆች ጋር ልባይቱን ጨርሰና ምግቡ እህል አይልም ሳይሆን ምግብ አይልም፣ እጅ ይላል። ቆየ ነው መሰለኝ። እዛ ጋር አንድም ልጅ አለ። it's feel bad በጣም አሁን ወዴ ጠግቧል። ይሄን አልፈልግም፣ ግን በቃ በጣም ፊሊንጉ በጣም ባድ ነው። በቃ ስሜት ይጎዳል። እንደውም እኔ ከካሜራማን ጋር ከክሩ ጋር ወጥቼ ነው ወኔው ብቻህን ስትሆን ሞቲቬት የሚያደርግ ሰው አይዞ ከሚል ሰው አይኖር። እንግዲህ አሁን ወደ 11 ሰዓት ሊሆን ነው። ማደሪያ እየፈለኩኝ ነው። በጣም ወረስት ነገር ምንድነው መሬት ቦታ ስትፈልጉ ያባራችሁ ላይክ 1000 እና ቅድም ካሜራማን እንደውም የሆነ ሰው አይተውት ነበር። ሰው ምን እያደረኩኝ ነው? ቦታ እየፈለኩኝ ነው። እዛ ቦታ ፈልጌ ምን እንደማደርገው ለመተኛት እሞክራለሁ ማለት ነው። እንግዲህ ኦልሬዲ ማታ 1 ሰዓት ሊሆን ነው። ጣቡጠስ በጣም ብርዱ እየጨመረ ነው። ወደ ብርዳችን ስንመለስ ይጣፍጣል ብርዱ። አሁን ብጨልል ምን ያመጣል? ማርያምን እኔ የምሬ ነው የምላችሁ። ይሄ አይደለም ጋንጃ ምንም ያስጨስ ሰንደልም ያስጨሳል። ምንም ላይክ የብርዱ ቴምፕሬቸሪን መለኪያ ቢኖረኝና ራሴን ብለካው በቃ ያሳብዳል። በመጨረሻ እንግዲህ የምንተኛበትን ሎኬሽን አግኝተናል። እንተኛበታለን ብዬ ያሰብኩበት ቦታ እዚህ ጋር ነው። አክቹሊ ይፈቀድ አይፈቀድ አላውቅም፣ ግን እዚህ ጋር ነው እንተኛለን ብዬ ያሰብኩት። እስኪ የብርዱ ሁኔታ ግን አይቀመስም። እንደስማም ወንጭ ሴፍቲ ላይክ እንድታውቁልኝ የምፈልገው እዚህ አካባቢ ምንም አይነት ካሜራማን የለኝ። ምንም አይነት ካሜራማን የለኝ። ብርዱ በቃ ልነግራችሁ አልችልም፣ አይወራም ራሱ ብርዱ። እና እስኪ አሸንፍ የሆነ ይህንን ቻሌንጅ 4ቱን ኦልሬዲ ጃኬት መግዛት በቃ ኦልሬዲ ፌል አድርጓል። የምጠለይበት ቦታ አግኝቻለሁ፣ ምግብ አግኝቻለሁ፣ ገንዘብ አግኝቻለሁ። ለብርዱ ጃኬት ብቻ ሊቀረው በጣም ነው የሚበርደው። እና እስኪ እንዴት እንደሚሆን አረ ነው በቃ እንደዚህ እንተኛለን። ከዛ ጠዋት ላይ የሚፈጠረው ነገር አውቃቸዋለሁ። ይሳይ እንግዲህ ፋይናሊ ነጥቷል። ከጠዋቱ 12 ሰዓት ከ40 ሆኗል። ዊችሚንስ ቻሌንጃችን ኦብቪየስሊ መብራት ጠፋ፣ የመንገድ ስትሪት መንገዶች ጠፉ። 12 ሰዓት ተኩል ወደ 1 ሰዓት እየሄደ ነው ማለት ነው። ላይክ በጣም ነው የሚበርደው። ላይክ ብርዱን እንዴት አድርጌ ኤክስፕሌን ላድርግላችሁ? መኪና ይጮሃል፣ በጣም ብርድ አለ፣ መሬቱ አይመችም። ዩሲስ አይመችም።
እንደውም ሌሊት አካባቢ ላይ ሰዎች መተው ሮንድ የሚያደርጉትን ጥበቆች ማን ምንድነው መታወቂያ አምጣ ምናምን ብለውኝ ልብስህን ቀይር ታዲያ እንደዚህ አይነት ልብስ ምንድነው ብለውኝ ለቪዲዮ ነው ምናምን ብያቸው ነገር ነውና አንሶ ወሬ ካስጠላችሁም ላሴ ተባበቀ ስለሆነ ነውና ተደስቻለሁ። ከተኛውበት ቦታ መኪና ቆመበት ከሄድኩ ነው። በጣም ብዙ ሰዎች ከሚሉት መሰረታዊ ነገር አንዱ ለምንድነው ጎዳና ላይ ያሉ ሰዎች ከዛ ላይ መነሳት ሞቲቬሽን ምናምን ይላችሁ ብሮ መነሳቱን ተውት። ከዛ ሌሊት ላይ የሚሰማችሁ ረሃብ ላይክ ሽት ነው ሽት። እኔ ዛሬ እንግዲህ በቀን 2 ነው የበላሁት አይደል? ትላንትና ለምን 2 ነው የበላሁት? እሱንም እግዚአብሔር ሲፈቅድልኝ እንደው ሲወድ 2 የበላሁኝ። አንድ ቀን በልተህ ብቻ መታዳለ ቡሌ የሚባል ነገር የሌለበት አለ። እስካሁን ልታመም አላውቅም። አይ ዶንት ኖ የበላሁት ምግብ ራሱ ደኝ እና ሰዎች ለምንድን ነው እንደዚህ አይነት ነገር የማያስቡት ይላል። መጀመሪያ ብርዱና ረሃቡን ሳይላቀቅ እኔ ሳልላቀቅ ማለት ነው ምን ልበል ላይክ ማይ ማይንድ ኢዝ 24/7 እያሰበ የነበረው እንዴት ነው ወደ ቤቴ እንዴት ነው የሚሄደው፣ በቃ እንዴት ነው ሰርቫይቭ ማድረገው የሚለውን ነው ማይነር ነገር እያሰበ ያለው። አንድ ማለት የምችለው ነገር ቢኖር ምንድነው ላይክ በጣም ይበርዳል፣ ብርድ በጣም አለ። ኢንዊስ በጣም ነው የሚበርደው እና ትንሽ ፕሮቫይድ ብናደርግ በጣም ብዙ ነገር ብዙ አድቫንቴጅ ይሰጣችኋል፣ ብዙ አይነት ጥቅም ይኖራል ብዬ አስባለሁ። ስለዚህ እና ሰፖርት በማድረግ ሰዎችን እንርዳ ለማለት ነው። ፒስ አይ